የሮሜን መጽሐፍ ሐዋርያው ጳውሎስ ሲጽፍ በሮም ላሉት ቅዱሳን በስጋ ወይም በነገድ ካየናቸው አሕዛብና አይሁድ ለሚባሉት የተለያዩ አይነት ህዝቦች ለአንድ ተስፋ ለተጠሩት ሰዎች ጳውሎስ ይጽፍላቸዋል። እነዚህ ሁለት አይነት ሰዎች ከሁለት አይነት አቅጣጫ ስለመጡ ሁለት አይነት ልማድና እምነት አላቸው። አሕዛብ ከበረሃ የተገኙ ወራዎች ናቸው። አይሁዳውያን ደግሞ ከጥንት የእግዚአብሔር ህዝቦች ተብለው የሚጠሩ አብርሃም በኩል ስጋ የአብርሃም ዘር የሆኑ ሰዎች ናቸው። አሕዛብ ደግሞ በሌላ ሳይድ አሉ። በአብርሃም በኩል በእምነት የአብርሃም ዘር የሆኑ ሰዎች ናቸው። መቼም አብርሃምን ማንሳት ከቻልን አብርሃም አንድ ሰው ቢሆንም ለሁለት ዘሮች የመገኘት ምንጭ ነው። ለአሕዛብ በእምነት የመገኘት ምንጭ ነው። ለአይሁድ ደግሞ በስጋ የመገኘት ምንጭ ነው። አብርሃም በእምነት ለአሕዛብ፣ በስጋ ደግሞ ለአይሁድ አባት ነው። የትኛውንም እምነት በዓለማችን ላይ ያሉትን አብርሃምን ያከብሩታል። ምክንያቱም አብርሃም ለብዙ ሰዎች በምድር ላይ የመገኘት ምክንያት ነው። አሕዛብ በእምነት በኩል የአብርሃም ዘሮች ሲሆኑ አይሁድ ደግሞ በስጋ በኩል የአይሁድ ዘሮች ናቸው፣ የአብርሃም ዘሮች ናቸው። በሁለቱ ሰዎች መካከል በተፈጠረው ጥያቄ ወይም ክርክር መካከል ጳውሎስ በሮም ላሉት ክርስቲያኖች የጻፈላቸው ሐሳብ እንደሆነ እናያለን እና በዚህ ክፍል ላይ ግን ስለ ሁለት አይነት ህዝቦችና በሁለት አይነት ህዝቦች ላይ ስለሚሆኑ ነገሮች ያወራል። አይሁዳውያን አሕዛብ በእምነት በጸደቁበት ሰዓት ላይ ማመን ብቻ አያስፈልግም። እምነታችንን ማስቀጠል እንድንችል በእግዚአብሔር ፊት የምንሰራው ስራ፣ የምንገረዘው መገረዝ፣ የትኛውም አይነት የኛ የሆነው ነገር ለመዳናችን የእግዚአብሔር ህዝብ ተብለን መኖር ለመቻላችን ዋስትና ነው ሲሉ አሕዛብ አይደለም በአዲስ ኪዳን የተሰጠን ትምህርት የተሰጠን ተስፋ በእምነት ሰዎች በእግዚአብሔር ፊት የሚጸድቁበት እውነት ነው አሉ። ያኔ በሁለቱ መካከል ላሉት ክርክሮች መልስ ሊሰጥ ሲፈልግ ጳውሎስ መጥቶ ምን አላቸው? አይሁዳውያን ምንም እንኳን ይህንን ቃል በአሁኑ ሰዓት ላይ ባይቀበሉም ስለ አባቶች ግን በእግዚአብሔር ፊት የተወደዱ ናቸው። አስቀድመው የነበሩት ከአብርሃም ጀምሮ የነበሩት ሰዎች ሁሉ ለእግዚአብሔር የከፈሉትን ዋጋ እግዚአብሔር አይረሳም። ዘር መዝራት ከተቻለ ዘርን ማብቀል እግዚአብሔር ይችላል። በህይወታችሁ ላይ መዝራት እንጂ ማብቀል አትችሉም። ብዙ ሰዎች ያልዘሩትን ነገር ለማብቀል ሲታገሉ በቀድሞ የነበራቸውን ተቀባይነትና ተወዳጅነት ከማጣት ባለፈ ምንም አይነት ነገር ሲፈጥሩ አታያችሁ። ህይወት ላይ መዝራት የኛ ስራ ነው። ማሳጨድ ግን የኛ ሳይሆን የእግዚአብሔር ስራ ነው። ስለዚህ እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ አዳኝ ከጽዮን ይወጣል፣ ከያዕቆብም ክፋትን ያስወግዳል፣ ኃጢአታቸውንም ላስወግድ ከእነርሱም ጋር የምገባው ኪዳኔ ይህ ነው። ስራችሁ ቃል ለእናንተ ሲባል ጠላቶች ናቸው፣ እንደ ምርጫ ከሆነ ግን ለአባቶች ሲባል የተወደዱ ናቸው። የሮሜን መጽሐፍ ሐዋርያው ጳውሎስ ሲጽፍ በሮም ላሉት ቅዱሳን በስጋ ወይም በነገድ ካየናቸው አሕዛብና አይሁድ ለሚባሉት የተለያዩ አይነት ህዝቦች ለአንድ ተስፋ ለተጠሩት ሰዎች ጳውሎስ ይጽፍላቸዋል። እነዚህ ሁለት አይነት ሰዎች ከሁለት አይነት አቅጣጫ ስለመጡ ሁለት አይነት ልማድና እምነት አላቸው። አሕዛብ ከበረሃ የተገኙ ወራዎች ናቸው። አይሁዳውያን ደግሞ ከጥንት የእግዚአብሔር ህዝቦች ተብለው የሚጠሩ አብርሃም በኩል ስጋ የአብርሃም ዘር የሆኑ ሰዎች ናቸው። አሕዛብ ደግሞ በሌላ ሳይድ አሉ። በአብርሃም በኩል በእምነት የአብርሃም ዘር የሆኑ ሰዎች ናቸው። መቼም አብርሃምን ማንሳት ከቻልን አብርሃም አንድ ሰው ቢሆንም ለሁለት ዘሮች የመገኘት ምንጭ ነው። ለአሕዛብ በእምነት የመገኘት ምንጭ ነው። ለአይሁድ ደግሞ በስጋ የመገኘት ምንጭ ነው። አብርሃም በእምነት ለአሕዛብ፣ በስጋ ደግሞ ለአይሁድ አባት ነው። የትኛውንም እምነት በዓለማችን ላይ ያሉትን አብርሃምን ያከብሩታል። ምክንያቱም አብርሃም ለብዙ ሰዎች በምድር ላይ የመገኘት ምክንያት ነው። አሕዛብ በእምነት በኩል የአብርሃም ዘሮች ሲሆኑ አይሁድ ደግሞ በስጋ በኩል የአይሁድ ዘሮች ናቸው፣ የአብርሃም ዘሮች ናቸው። በሁለቱ ሰዎች መካከል በተፈጠረው ጥያቄ ወይም ክርክር መካከል ጳውሎስ በሮም ላሉት ክርስቲያኖች የጻፈላቸው ሐሳብ እንደሆነ እናያለን እና በዚህ ክፍል ላይ ግን ስለ ሁለት አይነት ህዝቦችና በሁለት አይነት ህዝቦች ላይ ስለሚሆኑ ነገሮች ያወራል። አይሁዳውያን አሕዛብ በእምነት በጸደቁበት ሰዓት ላይ ማመን ብቻ አያስፈልግም። እምነታችንን ማስቀጠል እንድንችል በእግዚአብሔር ፊት የምንሰራው ስራ፣ የምንገረዘው መገረዝ፣ የትኛውም አይነት የኛ የሆነው ነገር ለመዳናችን የእግዚአብሔር ህዝብ ተብለን መኖር ለመቻላችን ዋስትና ነው ሲሉ አሕዛብ አይደለም በአዲስ ኪዳን የተሰጠን ትምህርት የተሰጠን ተስፋ በእምነት ሰዎች በእግዚአብሔር ፊት የሚጸድቁበት እውነት ነው አሉ። ያኔ በሁለቱ መካከል ላሉት ክርክሮች መልስ ሊሰጥ ሲፈልግ ጳውሎስ መጥቶ ምን አላቸው? አይሁዳውያን ምንም እንኳን ይህንን ቃል በአሁኑ ሰዓት ላይ ባይቀበሉም ስለ አባቶች ግን በእግዚአብሔር ፊት የተወደዱ ናቸዋል። ምን ማለት ፈልጌ ነው? አስቀድመው የነበሩት ከአብርሃም ጀምሮ እነ ሙሴ እነ ኢያሱ የነበሩት ሰዎች ሁሉ ለእግዚአብሔር የከፈሉትን ዋጋ እግዚአብሔር አይረሳም። አሜን በሉ። በዘር ደረጃ አብርሃም ለዘራው ዘር እስራኤላዊ መጥፎ ነገር ቢሰራ እግዚአብሔር አብርሃም ለዘራው ዘር ሲል እስራኤልን ሳያሳጭድ አይተው። እያወራ ያለሁት ስለ እስራኤልም አይደለም፣ እስራኤል ስላልሆነ ስለ አሕዛብም አይደለም፣ ስለሚዘራ ዘርና ስለሚበቅል ዘር። ዘር መዝራት ከተቻለ ዘርን ማብቀል እግዚአብሔር ይችላል። በደንብ ስሙ። በህይወታችሁ ላይ መዝራት እንጂ ማብቀል አትችሉም። ብዙ ሰዎች
ያልዘሩትን ነገር ለማብቀል ሲታገሉ በቀድሞ የነበራቸውን ተቀባይነትና ተወዳጅነት ከማጣት ባለፈ ምንም አይነት ነገር ሲፈጥሩ አታያቸው። ህይወት ላይ መዝራት የኛ ስራ ነው። ማሳጨድ ግን የኛ ሳይሆን የእግዚአብሔር ስራ ነው። አባቶች በካህናት ስርዓት፣ በነቢያት ትንቢት፣ በነገስታት ስርዓት መልካም ነገር ለእግዚአብሔር አደረጉ። እግዚአብሔር ማን ነው ለሚል በአፍሪካ ላለ ኢትዮጵያዊ፣ እግዚአብሔር ማን ነው ለሚል በአውሮፓ ላለ እንግሊዛዊ፣ እግዚአብሔር ማን ነው ለሚል በተለያየ አይነት ስፍራ ላለ የሰው ዘር የእግዚአብሔርን ህልውና በምድር ላይ ያረጋገጡት እስራኤላውያን ናቸው። እስራኤል ስለ እግዚአብሔር የከፈለውን ዋጋ እግዚአብሔር ስለተመለከተ አባቶችን የካሳቸው በልጆች ነው። በህይወታችሁ ለምታደርጉት ለየትኛውም አይነት ነገር ብድራት እናንተ ባታገኙም እርግጠኛ ሆኜ ልንገራችሁ፣ ወይ ልጆቻችሁ ካልሆኑም የልጅ ልጆቻችሁ ያገኛሉ። እግዚአብሔር ብድራት የሚመልስ አምላክ ነው። እናንተ መዝራት ከቻላችሁ እግዚአብሔር ማሳጨድ አያቅተው። ብዙዎቻችን የጀመርናቸውን ነገሮች ማስቀጠል ላለመቻላችን፣ ከሰው ጋር ያለንም ነገር ብዙ መቀጠል ላለመቻሉ ትልቁ ምክንያት ምን እንደሆነ ታውቃላችሁ? ከምትዘሩት ዘር ባለፈ የምታጭዱትን ነገር ከሰው በመጠበቅ የህይወት ልማዳችሁ ውስጥ ነው። የተጠራችሁት እንድትዘሩ ነው። ማንም ሰው የዘራችሁትን ነገር በዘራችሁት ልክ ባያሳጭድላችሁም እግዚአብሔር ግን የዘራችሁትን ነገር ያሳጭድላችኋል። በደንብ ስሙ። ብዙ የምትፈልጉት ነገር አለ። ያገኛችሁት ነገር ግን የምትፈልጉትን ያክል አይደለም። ብዙ ጉድለት አላችሁ። ሙላታችሁን የሚሰራላችሁ ማን እንደሆነና በየትኛው አይነት መንገድ ሙላት በህይወታችሁ እንደሚመጣ አታውቁ። ይህን ሁሉ ነገር እግዚአብሔር የሰወረባችሁ አውቆ ነው። ከማንም ጋር በምንም አይነት ሁኔታ መካከል መገናኘት ከቻላችሁ ማሰብ ያለባችሁ በዛ ሰው ህይወት ላይ የምትዘሩትን ዘር ብቻ። ከማን ጋር ምን ያህል አመት ቆያችሁ? ከማን ጋር ምን ያህል ግንኙነት አደረጋችሁ? ከማን ጋር ምን አይነት ስራ ሰራችሁ? ሰማይ የሚያየው የዘራችሁትን ዘር። አንዳንዴ ህይወታችሁ ላይ ታችሁ እኮ ትልቅ ነገር በዘመናችሁ የሰሩ ለትንሽ ሰዓት ግን ማየት ያልቻላችኋቸው ሰዎች አሉ። በህይወታችሁ ላይ ካያችሁ ትልልቅ ነገሮችን የሰሩላችሁ ትንሽ ጊዜ ግን ከእናንተ ጋር የማሳለፍ እድል የሌላቸው ሰዎች አሉ። ለምን? በየትኛውም አይነት ነገር ላይ ብድራት የሚሰጣችሁ እግዚአብሔር ስለሆነ። በደንብ ስሙ። ዳዊት በተናቀበት በተጠላበት ዘመን ሁሉ ከሚመጣበት ነገር በላይ እግዚአብሔር አምላክ የሰጠውን ኃላፊነት አስቦ የሚሰራና የሚያገለግል ሰው ስለነበር ከጠላት ቤት እግዚአብሔር ዮናታን የሚባል ወዳጅ አስነሳለት። ዳዊት ለአባቱ ራሱን ማስገዛት ባለበት ልክ ማስገዛት መቻሉ ጠላት ባለበት ቤት ውስጥ እግዚአብሔር ወዳጅ እንዲያስነሳለት ምክንያት ነበር። ከሰው የምትጠብቁት ነገር ከሰው የማትጠብቁትን ነገር ለማግኘታችሁ ካልሆነ በስተቀር ለምንም አይነት ነገር ምክንያት አይሆንም። አልሰማችሁኝ? ብዙ ጊዜ ከሰው ብዙ ነገር የሚጠብቁ ሰዎች ናቸው በሰው ብዙ ጊዜ የሚጎዱት። እንደዚህ አረጋ አላሰበም ነበር ትላላችሁ ብዙ ጊዜ። እንዴት አድርገ ነበር ታስበው ነበር? የሰው ልጅ በራሱ መጥፎም መልካምም ማድረግ የማይችል ፐርሰን። በደንብ ስሙ። እግዚአብሔር ሰውን ሰው አርጎ ሲሰራ በነፍስ በስጋና በመንፈስ አርጎ ሰራ ካልን በኋላ በስጋው በኩል ሰው ሲሸነፍ ለክፋት በሰይጣን አታክ ይደረግና ክፉ ያልሆነው ሰው ክፉ ይሆንባል። መልካም እኮ አይደለም የምትለው ሰውዬ ግን እግዚአብሔር ሲረዳው በመንፈሱ በኩል የእግዚአብሔር ተጽዕኖ ይመጣበትና መጥፎ ነው የምትለው ሰውዬ አንዳንዴ መልካም ይሆንልሃል። በህይወታችሁ አንድ ነገር አስቡ። ሰው በየትኛውም አይነት መንገድ በህይወታችሁ መልካምም መጥፎም ሊሆን እንደማይችል የምትጠብቁት ነገር አይኖራችሁ የሚጠበቅባችሁን ነገር ከማድረግ ባለፈ። አባቶች ዓለም ሁሉ እየጠላቸው ባይዘው ወይ እስራኤል አንድ ሉዓላዊ መንግስት ነው። ዓለም ላይ ያሉት መንግስታት ሁሉ ግን የሚገርማቸው የእስራኤል ጠላቶች ናቸው። እስራኤል ብቻዋን እግዚአብሔርን ታከብራለች። በእስራኤል ላይ ሁሉ መንግስት ግን ይነሳባት ነበር።
እስራኤል ለእግዚአብሔር ሉዓላዊነት ስትታገል በጊዜው ለታገሉት ሰዎች ሲል እግዚአብሔር በዛሬ ላይ የሚተርፍ ወይም ያለፈን ተስፋ አዘጋጀላቸው። በደንብ ስሙኝ እዚህ ጋር እስራኤላውያን በመጀመሪያው ኪዳን ላይ ለእግዚአብሔር ሉዓላዊነት ይታገሉ የነበሩት በምንድን ነው? በጦር ነው አይደል? በጦርነት ነው ለእግዚአብሔር የሚዋጉት። እስራኤላውያን ባለፈው ኪዳን ላይ ለእግዚአብሔር በጦርነት ወይም በሚታይ በምንድን ነው የሚባለው ይሄ ፊዚካል በሆኑ መዋጊያ መሳሪያዎች መዋጋት መቻላቸው አባቶች ካለፉ በኋላ አሁን ላይ በጦርነት ኃይለኛ የሆኑ ሰዎች መፈጠር ለመቻላቸው ምክንያት ነበር። አሁን ላይ እስራኤልን ካያችሁ በጦርነት ደረጃ ዓለም ላይ የምታስፈራ ሀገር ነች። እግዚአብሔር ይክሳል፣ እግዚአብሔር ይሰራል፣ እግዚአብሔር የሰራችሁትን ነገር ይከፍላል፣ የዘራችሁትን ነገር ያሳጭዳል የምንለው በምክንያት እስራኤላውያን አለ ጳውሎስ ስለ አባቶች ሲባል በእግዚአብሔር ተወዳጆች ናቸዋል። ስለ ወንጌል ሲባል ግን ስለ እናንተ በእግዚአብሔር የተጠሉ ናቸዋል። አሕዛብ በምን ይታወቃል ካላችሁ የወንጌልን እውነት በመቀበል ይታወቃል። የትም ሂድ ወንጌል ሰብከ ሊሳካል የሚችለው ከእስራኤል ውጪ ሌላ ሀገር ላይ። እስራኤላዊን በዚህ ሰዓት ወንጌል ብትሰብከው እመነኝ አታሳምነው። ቀድሞውኑ እግዚአብሔር ያሰበላቸው በ7 ዓመቱ መከራ ተስፋ እንደሌላቸው ካወቁ በኋላ በክርስቶስ አምነው የሚድኑበትን መንገድ እንጂ የወንጌልን እውነት አይደለም። ስለ ወንጌል ብታወራቸው የትኛውን ወንጌል ነው የምታወራቸው? ኢየሱስን በሥጋ ያውቁታል። በጊዜው በአካል እያለ የሚሰራቸውን ስራዎች ሁሉ እያዩ ያልተቀበሉትን እስራኤላውያንን እንዴት ክርስቶስ ከሞተ በኋላ በሥጋ ማን እንደሆነ የማታውቀውን ክርስቶስን በሥጋ ማን እንደሆነ ለሚያውቁት እስራኤላውያን ትናገራቸዋል። የሚተርፉት የሚድኑት በወንጌል እንዳልሆነ እግዚአብሔር ስለሚያውቅ በአሕዛብ በኩል የታመነውን አሕዛብ የተቀበሉትን ወንጌል ስለተቃወሙ እግዚአብሔር አምላክ የወንጌልን እውነት እንዳይቀበሉ በዘሩት ዘር እያሳጨዳቸው ነው ያለው። እስራኤላዊ ላይ ወንጌል እንደዘራ ሰው ነው የማወራው። እስራኤላዊ አግኝቼ ወንጌል ሰብኬያለሁ። ምን አይነት መልስ እንደሰጠኝ አይቻልም። እስራኤላዊ በመከራው ጊዜ እውነተኛውን ክርስቶስን ሲጠብቁ ሐሰተኛው ተገልጦ ነገሮች ሁሉ እንዳልነበሩ ሲሆኑ የመጨረሻ ተስፋ ራሱ ኢየሱስ እንደሆነ ሲያውቅ ብቻ ነው ክርስቶስን የሚቀበለው። ምን ማለት ፈልጌ ነው? አባቶች በፊተኛው ኪዳን ለዘሩት ዘር እግዚአብሔር በዚህኛው ኪዳን በዘሩበት መንገድ ያሳጭዳቸዋል። እመኑ፣ በህይወታችሁ ላይ የምታጭሉት የትኛውም አይነት ነገር የዘራችሁትን ያክል የዘራችሁትን አይነት ነው። ዳዊትን ይሁት ቤርሳቤ የምትባለዋን ሴት ደፈራት። ከመድፈርም ባለፈ ባሏ ለእስራኤል መንግስት የሚታገል ሰው ስለነበር ያንን ሰው ሊያጠፋ ተነሳበት። ዳዊት ሁለት ችግር ነው የሰራው። የመጀመሪያ የራስ ያልሆነችዋን ሴት ደፈረ። ሁለተኛ የሴትየዋን ባል በጦር አስገደለ። ዳዊት ብዙ ነገር ጨርሶ ሊሆን ይችላል። በነቢዩ ናታን መልእክት ተነግሮት ሊሆን ይችላል። ከዛ በኋላ ግን ሁለት ነገሮች በዳዊት ህይወት ላይ የተዘሩ ነገሮች ስለሆኑ መብቀል ስለነበረባቸው ዳዊት እነዚህን ሁለቱን ነገሮች አጭዷቸዋል። የመድፈር ችግር ነው የሰራው። ሴት ልጅን ነው አላስፈላጊ በሆነ መንገድ ያጠቃው። በቤቱ ላይ ወንድም እህቱን ሲደፍር አየን በመጽሐፍ ቅዱስ ላይ። ሰው የሚደፍር ሰው በልጆቹ ላይ የሚደፈርበት ሰው ነው የሚነሳበት። በሰው ላይ ጦር የምታስነሳ ሰው ከሆንክ በዘር ጦር አይጠፋም። በህይወት የሰራቸው ነገሮች ናቸው በዘመን የሚሰሩብህ። ባልሰራው ነገር እግዚአብሔር ያሳጭድህ። በደንብ ስሙ። በጊዜው ንጉስ ዳዊት ነው። ከዳዊት በላይ ግን ለእስራኤል መንግስት ይቆረቆር የነበረው ለእስራኤል አምላክም ይቆረቆር የነበረው ኦሪዮን። ኦሪዮን በስጋ እስራኤላዊ አይደለም፣ ኬጢያዊ ነው። ኦሪዮን ይታገል ስለነበር እግዚአብሔር ከኦሪዮን ሚስት ቤርሳቤ ከምትባለዋ ሴት ሰለሞንን ለዳዊት ሰጠው። ዳዊት ብዙ ልጆች አሉት እና አዶንያስም የዳዊት ልጆች ናቸው። የንግስናን ክብር ግን የሰጠው በኦሪዮ መካከል ላለችው ለቤርሳቤ የስጋዋ ክፋይ ከሆነው
ሰለሞን ነው። የታገላችሁት ለሕዝብ ከሆነ እግዚአብሔር በሕዝብ ላይ ነው የሚሾማችሁ። ባልና ሚስት አንድ ስጋ እንደሆኑ ታውቃላችሁ። ኦሪዮን ማለት ቤርሳቤ ነች። እግዚአብሔር ኦሪዮንን የካሰው በሰለሞን ነው። ምንም እንኳን በስጋ ሰለሞን የዳዊት ልጅ ቢሆን ለከፈለው ዋጋ የኦሪዮንን ታሪክ አይታችሁ ታውቃላችሁ። በዘመኑ ሁሉ መልካም የነበረ መልካም ነገር ግን ሳያይ የሞተ ሰው። እግዚአብሔር ፍርድ አያረግም እንዴ የሚያስብል ነገር የሰራ ሰው። ሰው መልካም ነገር ዘርቶ ብቻ መጥፎ ነገር ብቻ አይቶ እንዴት ይሞታል? እግዚአብሔርን የሚያክል ታላቅ መንግስት ወይም ታላቅ አምላክ እያለ መልካም ሰው ሆኖ መልካም ቀን ሳያይ ሰው እንዴት ይሞታል? አንዳንዴ የአንዳንድ ሰዎች ዕጣ ፈንታ እንደዚህ ሊሆን ይችላል። እመኑኝ ግን እነዛ ሰዎች በኖሩበት ዘመን ባይካሱም የነዛ የሆኑት ሰዎች መካሳቸው አይቀርም። አስባችሁ ታውቃላችሁ? ቤርሳቤ በዳዊት እጅ ላይ ባትገባ የንጉስ ዘርጋ መድረስ አትችልም። በዚህ በኩል ዳዊት በጥፋት ከኦሪዮን ነጥቆ ቤርሳቤን ሲደፍራት፣ በሌላ በኩል ግን እግዚአብሔር ቤርሳቤን በንጉስ ቤት ውስጥ የምትኖርና የንጉስ ሚስት ሆና ከንጉስ ቤት ልጅ የምትወልድ ሴት አደረጋት። የምትዘሩት ነገር በህይወታችሁ የሚታጨድ ነገር። ሲቀኝ እጃችሁን ከፍ አድርጉ። እግዚአብሔር ምስክሬ ነው። በጌታ በኢየሱስ ክርስቶስ ስም የዘራችሁትን ነገር ትቀበላላችሁ። ከዘራችሁ ሊለያችሁ የሚፈልግ ተመታ። ከዘራችሁ ሊለያችሁ የሚፈልግ ተመታ። እኔ በሉ ውስጤ የዘራሁትን ሁሉ አጭዳለሁ። እኔ በሉ ውስጤ ለሰራሁት ሁሉ ይከፈልልኛል። አብርሃም እግዚአብሔርን መከተል ሲጀምር ልጆችን አይደለም ልጅ ያጣ ሰው ነበር። ለዚያውም አንድ ልጅ። እግዚአብሔር ሲከሰው ግን በልጅ አይደለም በዘር ባረከው። ዋው! በደንብ ስሙኝ። እዚህ ጋር አብርሃምን እግዚአብሔር ከኡር ከለዳውያን ምድር ሲያወጣው ከወዳጅ ከዘመድ ከዘር ከሁሉ ተለይተሃል፣ እኔ ወደ ማሳይ ምድር ውጣል። እግዚአብሔር ከወዳጅ የሚለይ ወዳጅ ሊሆን ነው። በደንብ ስሙ። ስለ እግዚአብሔር የምታጡትን ነገር አታስቡ። በሚያሳጣችሁ ነገር ነው እግዚአብሔር የሚከሳችሁ። ከዘመድ ተለይ። ለምን? እኔ ዘመድ ሆናል። ባይዘዌ በብሉይ ኪዳን ላይ ብቸኛ የእግዚአብሔር ዘመድና ወገን የተባለ ሰው አብርሃም። ለምን? ስለ እግዚአብሔር ዘርን፣ ወገንን፣ ዘመድን ሁሉ ጥሎ የወጣው ሰው አብርሃም። በከፈላችሁት ነገር እግዚአብሔር ይከሳችኋል። በከፈላችሁት ነገር እግዚአብሔር ይከሳችኋል።